ይህ የምትመለከቱት ቪዲዮ በአሁኑ ሰዓት ላይ የገንየ ተብሎ ስም ወጥቶለታል። ሰው ምንም ችግር የለውም፣ በዓሉ ይከበር። ይወደሮ መርገጥና በይወደሮ ላይ መጨፈር በጣም ነውር ነው። በጣም ያስነውራል፣ በጣም ያስገርማል፣ በጣም ነውር ነው። ይሄ ጨምላቅነትም ጭምር ነው። ይሄ ባህልን መናቅ ነው፣ ባህልን ማዋረድ ነው። ይህ ውስጥ እንደዚህ ይጨፈራል። ይወደሮ ላይ እንደዚህ እግር ተረግጦ ይጨፈራል። ማዕድ የሚቀርብበት ነው፣ ማዕድ የሚበላበት ነው። በጣም ነውር ነው። ይወደሮ ማለት ትልቅ ባህል የያዘ ትልቅ ወግ ማረግ ያለው ነው። ያ ስለሆነ ይሄንን የገንየ ሲዘጋጅ በዚህ ልክ ይወደሮ ላይ መጨፈር፣ ፎቶ መነሳት ተገቢ አይደለም። ሴቶቻችን ልትመለሱ ይገባል፣ ስርዓት ልትይዙ ይገባል። ይወደሮ ላይ በዚህ ልክ መጨፈሩ ተገቢ ነው ወይ? ባህላችን ላይ መጨፈር ነው የሚባለው፣ ወግ ማረጋችን ላይ መጨፈር ነው የሚባለው። ይህ ደግሞ ትልቅ ክብር ያለው በክብር የሚጠራ ይወደሮ ማለት ማዕድ የሚቀርብበት ክትፎ የሚበላበት ነው። በዚህ ልክ ግን ሲጨፈርበት ተገቢ ነው ወይ? ያምራል ወይ? ደስ ይላል ወይ? ባህላችን በዚህ ልክ እየተረገጠ ነው የሚገኘው። ሴት እህቶቻችን ልክ ናችሁ ወይ? ያጠፋችሁ አይደለም ወይ? ይህ ባህል ከመርገጥ ባህል ከማበላሸት ወደ ኋላ አይልም። በመቀጠል ካሜራማኖች በራሱ በዚህ ልክ እየተጨፈረበት ካሜራ መቅረጽ ተገቢ ነው ወይ? የመላ የጉራጌ ባህል እንደረገጥሽ ነው የምቆጥረው። የመላ የጉራጌ ባህል እንደጨፈርሽበት ነው የምቆጥረው። ተገቢ አይደለም። ልትመለሱ ይገባል። ባህላችን ሊረገጥ አይገባም። ይህ ነገር እናንተ ምን ትላላችሁ? በተለይ ሴት እህቶቻችን፣ ወንዶች ሁላችሁም በዚህ ላይ ኮመንት እንድትሰጡ እፈልጋለሁ።